አይ እኔም ብሎ ቭሎግ ሰሪ የከሸፈ ቭሎግ ወይ መድኃኒዓለም ጮማ ዛሬ ወዛችን ሊቀየረ ነው። ዋዛ ፋሚሊ ሲላል እንግዲህ እንዴት ናችሁ? አለን ወሳሃለን ነው ጉዳንሰር ነው ይላል እንግዲህ እንዴት ናችሁልኝ? እንግዲህ ከዩቲዩብ እንግዲህ እሰራለሁ ብዬ እንደው ጀማሪ ነኝ እንደ ክፉ እሰራለሁ እመጣለሁ ብዬ በዛው ጠፋው። የአራዳ ልጆች ከዚህ በኋላ ግን አይሾ ስፓይድ ኢትዮጵያ ውስጥ መጥቶ ባረገው ንቅናቄ በጣም ሞቲቬትድ ሆኛለሁ ነው የምላችሁ። በጣም የመጨረሻ ማለት ነው የመጨረሻ ሞቲቬትድ ሆኛለሁ። በቃ ከዚህ በኋላ ዩቲዩብን ኮንስታንትሊ ነው የምሰራው። በቃ ኮንስታንትሊ አዲስ ዩቲዩበር በቃ እንደመጣ ቁጠሩት ጋይስ። ሰብስክራይብ እያረጋችሁ እንግዲህ ዛሬ ምን ይዤላችሁ መጣሁ? እንግዲህ ቀለል ያለች ቭሎግ ነገር ይዤላችሁ መጥቻለሁ። ቀለል ያለች አልኩት እንጂ በጣም ከባድ የሆነ ድግስ ነው ያለው። አውሬ የሆነ ሰርግ አለብኝ ጋይስ። ዛሬ አውሬ የሆነ ሰርግ አለብኝ። እንግዲህ ያው ሰርግ ሲባል አይምሮ ውስጥ የሚመጣው እንግዲህ ምግቡ ነው ምናምን ቫይቡ ነው ምናምን። ግን በጣም የሚያሳስብ አንድ ነገር አለ። ምን ለብሼ ልሂድ የሚለው ነገር በጣም ያሳስባል። በቃ አሁን እኔ የሚያሳስበኝ ነገር አሁን እሱ ነው። በቃ አሁን ሱፍ የለኝም። ለምሳሌ አሁን ጥቁር ጂንስ በምናምን ላድርግ ምናምን ያልኩ በቃ አሁን እየተጨናነኩ ግራ ተገባብቼ ነው ያለሁላችሁና ተከተሉኝ እስቲ። አሁን ምን አይነት ውሳኔዎችን በወስን ይሻላል? አሁን እናንተ በእኔ ቦታ ብትሆኑ ነው ሱፍ የላችሁም ለሰርግ ምን ታረጉ ነበር? እስቲ ኮሜንት ላይ እንግዲህ ጻፍ እያደረገን ሰብስክራይብ እያደረገን እንግዲህ ተከተሉኝ እስቲ። እንግዲህ ጋይስ ዛሬ ደግሞ ቅዳሜ ነው እንግዲህ ጋይስ፣ ሰርግ የተጠራሁበት ቀን ቅዳሜ ነው። ወይስ እንደምለቀውን ቪዲዮ እኔን አሁን አላውቅም። ለምሳሌ አሁን ከ2-3 ቀን በኋላ ላቆረ የምችለው ዛሬ አሁን ቀለል ያሉ እግር ኳስ ጨዋታዎች አሉ። አሁን ቆይ እስቲ እንደሆነ ማንቸስተር ዩናይትድን በህይወቴ ለመጀመሪያ ጊዜ ልደግፈው ነው እንግዲህ በቃ ዛሬ ጋይስ። ዩናይትድ እንዳያሳፍረን እንግዲህ ጋይስ። ገና በጠዋቱ መቋጠር ጀምሬያለሁ። ገና በ4 ሰዓቱ መቋጠር ጀምሬያለሁ ጋይስ። ያራዳ ልጆች የአርሰናል ደጋፊ ነኝ በዚሁ እንድታውቁት ነው። ደው እሱንም ቀስ በቀስ ሪካፕ ነገር እናደርገዋለን። ቀለል አድርገን ጨዋታዎችን የምናደርጋቸዋለን። ያራዳ ልጆች ከሰርጉ በስተጀርባ አሁን ሰርጉ ራት ነው እና ምን ጨነቀ የመሰላችሁ? ማታ 2 ሰዓት ተኩል ነው የአርሰናል ጨዋታና በምን እንደማይ ግራ ገብቶኛል ነው የምላችሁ። ምን ሀሳብ መጣልኝ መሰላችሁ? በጣም በሚያስቅ ሁኔታ ሰዓቱ አልሄዳልኝ። በቃ ያለው በጠዋት ተነስቼ ምናምን ደግረብላብ በቃ ሰዓቱ አልሄዳልኝ ነው የምላችሁ። እና መኪና እናሳጥፍ። መኪናችን ቆሾ መሄድ የለብንም። የቤተሰባችንን መኪና አሳጠብ አለብን ብዬ አሰብኩኝ። እንግዲህ ያራዳ ልጆች መኪናችንን ሄደን እናሳጠብ እስቲ። የአራዳ ልጆች ደክ ያለ ነዳ ምናምን ነገር እንደክፉ ምናምን ወጣ ብዬ የላችሁ እንደዚህ ደያል ተቀጥቻለሁ። ኧረ እባካችሁ አትክቱን፣ እንደው እባካችሁ አትክቱን ያራዳ ልጆች። እንደው እስቲ አንዳንዴ ማሩን፣ እንደው እባካችሁ ትራፊኮች እባካችሁ። ሰምታይምስ እንደው እየተላለፍን በፍቅር እንተላለፍ እንጂ እንደው ወገን እንደ አውሬ ባለሀብት እንግዲህ ነዳጄን ፉል አድርጌ ምናምን እኮ ነው መንቀሳቀስ። ወይ መድኃኒዓለም እንግዲህ ምን እንደሚያባክተው ሊገባኝ እኔ ምንም የማይችል ነገር ይኸው ኩስ ምናምን ነገር በቃ አውት ኦፍ ነው ቢር ማለት ነው። በመድኃኒዓለም ምን አድርጉ ነው እኮ የሚሉን ጭራሽ። ወይ ጉዴ የወፍ መጮሻ ሆነን እኮ ቁጭ አድን እኮ ማርያምን። ወይ መድኃኒዓለም እንጂ እንግዲህ ጋይስ የሆነ እስካሁን የሆነ ድንጋጤ እስካሁን አልለቀቀኝም ማለት ነው። የአራዳ ልጆች ሲኖች እባካችሁ ቃስ በላችሁ ሁሉ በመድኃኒዓለም ስም ሰርግ በላለሁ ብዬ ፍዴን ሊያበሉ ነው። በቃ እንዲህ ነው የተሳሳት ነው። ኧረ ቀስ ብላችሁ ሁሉ በገብርኤል ስማ ህይወት አጭር ናት ጋይስ፣ ተደሰቱባት። ሁለት አጭር ናት ስል ምን ትዝ አለኝ በዚሁ የምንወደው የምናከብረው እንግዲህ ነፃነት ወርቅነህ ከዚህ ዓለም በሞት ተለይቷል። ፈጣሪ ነፍሱን ይማርልን ጋይስ። በጣም ዋው የሚባል ሰው ነበር። እኔ በጣም ነበር የምወደው ድሮ ምናምን የቤተሰብ ጨዋታ ምናምን እሱን እያየ ምናምን በቃ እንትን ያለውና
ቤት ውስጥ ራሱ ነፍስ ይማር። በዚህ አጋጣሚ ድል ወዳለሁ ልጆች በህይወቴ እንደዚህ አይነት ኮብልስቶን የሆነ ስኳር አይቻልም። ይሁት ማኪያቶ አዝዤ ያው ከማኪያቶ ይበልጣል ኪሎ። በመቤት በጣም ከባድ ነው። ልጆች መኪናችን ደርሳለች ነው መላችሁ። በቃ ያ ወይ እኔ ቆንጆ በቃ ምን እንደምትመስል እኮ በቃ ይዋት በቃ ፏፈሽ ቀሽ ነው ያደረጓት። ምን አይነት አስተጣጠብ ቢያጥቧት ነው ንቅለ ተከላ የሆነ አስተጣጠብ። ውስጡ ራሱ ሌላ ዓለም በቃ ሌላ ዓለም ሆኗል። በጠራራ ፀሐይ ያለው ክራውድድ ማለት ነው። አምቦሌ በቃ አሁን ወደ 6 ሰዓት ከምናምን ነገር ነው መሰለኝ ሰዓቱ። አላየሁትም ሰዓቱን አክቹሊ፣ ግን ያለው ክራውድድ በስመ አብ በቃ አሁን ነው መኪናው ራሱ እየተንቀሳቀሰ ያለው አሁን። ወይ የቦሌ መስመር ግን ሲያልቅ በኢየሱስ እንዴት እንደሚያምር አስባችሁታል? ፀሐዩ በቃ ቀቀለኝ፣ እንደው ወላፈን ነገሩ በቃ ጠበሰኝ ነው። እንደው ትራፊክ ራሱ ትራፊክ ስል ዞር ስላላዩ በሉ ጋይስ አይነት አሰልቺ ውድድው የሆነ መንገድ ነበር። በመድኃኒዓለም ላት በላቶኝ በመከራ እንደው በጾም በጸሎት ወሰለት ደረስኩኝ። ይሄ በቃ ይኸው ደረስ አሁን ገና መንገዱ ቆይ ምንድን ነው? ቆይ ግራ ገብቶኛል። ለምንድን ነው እንዲህ የሚዘጋገው? ቶሎ ባለቀ መንገዱ። ስዌሪ ጋድ ጋይስ ቶሎ ባለቀልን መንገዱ። ሰዓቱ አልደረሰልኝ እኮ ጋይስ። ደግሞ እንቅልፌ ሊመጣ እያሰብን አሁን በቃ ወደ 8 ሰዓት ሆነ። እንደው ምን ህይወት አለ? ቁጭ ብዬ ምን እያደረኩ ነው? ፕሌይስቴሽን ልጫወት ነው በቃ አሁን ጋይስ። እንደው ራሴ ደግሞ ማድከም ነው እንደው እኮ እንደዛ ራሱ። በጊዜ መነሳት ግን በቃ በጣም የሚያስጠላ ነገር በመድኃኒዓለም። እንዴት ነው ሰው በጊዜ የሚነሳው? እውነት ማንችዬ የአራዳ ልጅ ናተ ተሙት። ዋንጫውን ሰጡን ነው መላችሁ ጋይስ። አርሰናል ደጋፊ ነኝ ብዬ ነበር። ዩናይትድ አሸንፏል። በጣም ነው ደስ ያለኝ በቃ። ምክንያቱም ያው ኳስ የምትከታተሉ ከሆነ ምናምን የዋንጫ ተፎካካሪያችን ሲቲ ነገር ነበር። በቃ ማንቻ ያሸነፈልን ቀሪው የኛ ነው ማለት ነው። በቃ ሌስጎ መብራት ጠፍተውን በቃ ስልኬም ቻርጅ የለው። እንዴት ቪሎጉን እንደምቀጥለው ፈጣሪ ወቀው። ያራዳ ልጆችም እንደማድረግ አላውቅም። ሰብስክራይብ ይደረግ ነው ብላችሁ በጣም ከአድካሚ ቀን በኋላ መብራት ፋይናሊ መጥቷል ጋይስ። እንግዲህ ምን እንደው ውይ በቃ ማታ ልክ ለወጣ ስል ነው የመጣው። በቃ ስልኬም ዘግቶ በቃ ቪሎጉንም በቃ ተበላሁ ምናምን። እስካሁን ድረስ ሰርቼ ምን ላደርገው ነው እያሰብኩ እያለ መብራት መጣ። እንግዲህ ጋይስ ኦን ታይም ነው የመጣው ነው የምላችሁ። በቃ እስከዛ አውትፊት ምናምን ነገር እስከ ስልኬን ምናምን ቻርጅ ላድርጋት ምናምን ነገር። እስቲ አሁን ቀጣይ አውትፊቴን እስቲ ቼክ እናደርገዋለን። ያራዳ ልጆች እያወራሽ ወደዚህ ገባ እንደዚህ ይሻላል። በቃ ጀምር። ያራዳ ልጆች እንግዲህ ሽቶአችንንም ቀባ ብለን ፏ ብለን ቅድምም ብያችሁ ነበር። ሱፍ ምናምን አልለኝም እንግዲህ ጨንቆኝ ነበር። እንግዲህ በቃ ሰው ባለው ነው ሚሸነው ይላል እንግዲህ ሀገሬ ሰው። የሮጃካ ምናምን ሸሚዟን ገርገዳ አድርገን ጠቆር ያለች አውሬ ጂንሳችንን አድርገን እስቲ እንዴት ነው እስቲ ይሁን እስቲ ፏ ነው የአራዳ ልጆች እንዴት ነው? በቃ ደልቀቅ ያለ ሰርግ ይኖራል። ሌትስ ጎ እስቲ እንግዲህ ጋይስ ተከተሉ። ታዲያ ልጆች ቦታው ደርሰናል። እንግዲህ ትዝ ሲለኝ ለካ ሰርግ አልነበረም መልስ ነው። ምንም ማድረግ አይቻልም። ለካ ባለፈው ሰርግ በልተናል። አይ እኔም ብሎ ቭሎግ ሰሪ የከሸፈ ቭሎግ ወይ መድኃኒዓለም። ግን ስቲል እሱንም ቢሆን አሳያችኋለሁ። የአራዳ ልጆች ሌትስ ጎ ተከተሉኝ። አርሰናል ጨዋታውን ሊጀምር ነው እንግዲህ። እሱ ራሱ ጭንቀት ሆኖብኛል እንዴት እንደማይ በመድኃኒዓለም ስም። እንደው የሆነ ዲኤስቲቪ ቤት ካለ ላጥ ብዬ ቤት ሁሉ ደስ ይለኛል። ማርያም ወይኔ ኤኒያው ጋይስ ሌትስ ጎ ይላል። ልጆች ደርሰናል እንግዲህ። ስፓቱ በጣም ጸዴ ነው። ዋናው ሰርግ ነው እንዲ ያልኩኝ እኮ ይላል። የለላ ምን አይነት
ቪው ነው። እዛች ጋማ ቆንጆ ፎቶ ራሱ መነሳት ይቻላል። የት ነበር ቦታ የሆነ ብቻ ጃክሮስ በምናምን ነው ያራዳ ልጆች። ውይ ስማ ወሳኝ ሰዓት ነው የደረስነው ነው ወዳጅ። ልክ ምግብ ሊነሳ ሲል ጋይስ በስማ ሌላል ጀማው ራያ ጀማው ይመስላል እንግዲህ አራዳ ልጆች ዛሬ ሰርጓ እንግዲህ ሰርግ መልስ ነው የምትቆ ግራ ገባኝ። መልስ ብዬ ነበር ሰርግ ብዬ ነበር። እንግዲህ ቀለል ያለ አውሬ የስም የተነዳ ቁርጥ በጣም የጮማ ዛሬ ወዛችን ይቀየረ ነው። በስመ አብ የትም የሌለ ነው። በቃ ቁርጥ እስካረጎ እንዴት እንደቸኮሉ አዋዜማ ለውስ ነው ይንን በስመ አብ ይህ አውሬ ፈዋ እንዴት እንደሚበላ እና ሲያልቅ ዝም ብላችሁ ታዩታላችሁ። በስመ አብ ድባቡ ምናምን ደስ ምናምን ብዛቱ ምናምን በቃ ቀለል ያለች ጸዳ ያለች ነገር ነች። በቃ ግን መልስ ነው። ሰርግ አልነበረም እውነት ልጆች። እስቲ እንደው የመጀመሪያ ጉርሻችንንማ ሳይታይ እስካሁን ድረስ መተን ጣቴን ልቆረጥመው ብዬ
ጋይስ እንግዲህ በስመ አብ ዛሬ አድካሚ ቀን በስመ አብ ሰርጉ በጣም ጸዴ ነበር። ሁለተኛ ሰርግ ብየዋለሁ እኔ እንደውም ሁለተኛ ሰርግ በቃ ቀለል ያለ ሁለተኛ ሰርግ ብየዋለሁ። እንደ ሰለስት አይደለም በቃ ሰለስት ነው። አረ በኢየሱስ ማረ ሰለስትም አይደለም ብቻ ሁለተኛ ምንድን ነበር ቅድም ያልኩት? የድካም ነው በቃ ሰለስት አልኩት። ወይኔ እስጢፋኖስ ጋይስ እንግዲህ ለማንኛውም በጣም ጸዴ ጊዜ ነበር። አርሰናል የመጨረሻ ቀኔን አበላሽው እንጂ መጨረሻ ላይ በጣም ጸዴ ቀን ነበር። ሰብስክራይብ እየተደረገላችሁ ሁላችሁም ይመቻችሁ። እንግዲህ ጋይስ ሰብስክራይብ፣ ሼር፣ ኮሜንት መደረጉ እንዳይቀር። ፒስ አውት። ይመቻችሁ ጋይስ።